መጀመሪያ ያየናቸው ፎቶዎች ያየናቸው ፋይሎች ምናምን በቃ 99% ማለት ይቻላል ፎቶሾፕ ነበረ። ላይ በጣም የሚያስጠላው ነገር የነበረው ያንተ ተግባር ነው እንደዚህ እንደሆነ ያደረገኝ። አብርሽ የፈጠርከው ድራማ ከሌላው ቀናቶች በከፋ ሁኔታ አንተና ሩታን ይበልጥ የሚያራርቅ እንደሆነ ልንነግርህ እፈልጋለሁ። በኔም እንዲሁም ደግሞ አንተን በሚያውቁክ በሚመረምሩክ ኦዲየንሶች የፊት ማለት ነው። ሰላም የተወደዳችሁ የቻናል ቤተሰቦች፣ በመላው ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። እንግዲህ ባልጠበቅነው ሁኔታ አንድ ብሩክ ከሚባል ልጅ ጋር አብርሃም መጥቷል። ይህም ደግሞ ማስተባበያ ለሩታ እንዲያደርግለት ማለት ነው። ትዝ ካላችሁ ወይዘሮ ነፃነት አብርሃም ጋራ ያላትን ነገር በቪዲዮ እንዲሁም በፎቶ በተለያየ መልኩ በድምጽ ቅጂ ጭምር እያወጣች ነበር አንድ ሰሞን ላይ እና ሩታ ያው አምናለች። ብዙ ኦዲየንሶችም አምነዋል እሷ ባደረገችው በለቀቀችው ነገሮች ማለት ነው። አሁን ላይ ምንድነው እንግዲህ ይሄ ሁሉ ጊዜ አብርሃም ምንም ነገሩን እንዳላወቀ ምንም እንደማያውቀው ነው ዛሬ ላይ ይሄንን ነገር ሲያቀናብር የነበርኩት እኔ ነኝ ብሎ ይሄን ልጅ አምጥቶታል ማለት ነው። እና የማይመስል ነገር ለሚስት አትንገር ነው የሚባል ተረት አለ። አብርሃም አንድ ሰሞን ላይ ነፃነት ስትናገራቸው የነበሩት ነገሮች 75% ትክክል አይደለም 25% ትክክል ነበር ስትል ነበር። እንዳይረሳ ያዙልኝ ቤተሰብ። አሁን ላይ ደግሞ ይሄ ዩኤል አይ ቲንክ ሮቤል ነው ማነው ስሙ ብቻ ስሙ አልተያዘልኝም። ይሄ ወጣት ልጅ ያያችሁት ከነፂ ጋር አብሮ ሲሰራ አይታችሁታል ብዬ አስባለሁ። መጀመሪያ ቪዲዮ ስትጀምር እሷ ያን ሰሞን ላይ እና አሁን ላይ ጠፍቷል ከሚዲያ። ምን ብሏል ያኔ አብርሃም 75% ሐሰት ነው 25% እውነት ነው ብሏል። አሁን ላይ ይሄ ልጅ ደግሞ ምን አለ 99% ሐሰት ነው። በጣም ድንብርብርብር ብለዋል። ለምን አብርሃም ነገሮች የሄደበት መንገድ ሁሉ እንደማይሆን ስለተረዳ ቢያንስ በዚህ መልኩ እስቲ ልሞክር ብሎ ነው የመጣው። ፊቱ ላይ ድንጋጤ ያስታውቃል። መርበርትበት አለ። አብርሽ በደንብ ነው የምናውቀው። በነገራችን ላይ ልክ ቤተሰባችን ውስጥ ያለ ወንድም እህታችን ቤተሰቦቻችንን እንደምናውቀው በደንብ ነው የሚያስታውቀውና አብዛኛው ኦዲየንስ እውነት መስሎት ምናምን ታረቁ በቃ ታረቁ በጣም ኮሜንቶቹ ጠቅላላ ታረቁ መቼ ነው ሩታና አብርሽን እርቅኛ ስንጠላለን ብላችሁ ነው ቤተሰብዬ? በፍጹም መለያየትማ የለባቸውም። ግን አብርሽ እስከ እውነታው ጋር ደርሶ እሱ ውስጡ ያለውን ችግር ለሩታ የማይሰጣትን ክብር ማያዳምጣትን ነገር እንዲሁም ሴቶች ጋር የሚንቀሸቀሸውን ባህሪውን እርግፍ አድርጎ የተወቀን ሩታ ትመለሳለች። እመኑኝ ቤተሰብ ማለት ነው። አሁን ላይ ግን እየሄደበት ያለው ነገር ከድጡ ወደ ማጡ ነው። ለመሰላችሁ ሩታ እንዲህ በቀላሉ የምትሸወድ ልጅ አይደለችም። በጣም ስማርት ማይንድ ያላት ልጅ ናት። በነገራችን ላይ ቤተሰብዬ ቸኩላው ልቧ ተርከክ ብሎ እንደሌላው ሴት እጅ ምሰጥ አይደለችም። በዚህ ነው ማደንቃት ይበልጥ ማለት ነው። ግራቀኛዋን ታያለች። በዚህ ጊዜ የበሰለ ማስተዋል ያስፈልጋል። እንዳትበሉ የህይወታችሁ ዘመን ሁሉ በእንባና በለቅሶ እንዳያልፍ ትክክል ብላለች። ይሄን ዘመኔን ሁሉ በሀዘን መጨረስ አልፈልግም። ወጣት ነኝ፣ ገና ብዙ ነገር ይጠብቀኛል። ማረግ የምችለውን ከማረግ ምንም አያግደኝም ብላለች። ጀግና በርችልን እህታችን። ለዚህ ንግግርሽ ብቻ እንጃ ምን ሊሰጥሽ እንደሚችል አላውቅም። ግን ሩታ ከትዳር አጋርሽ ጋር ሊሆን ከነበረው ከአብርሽ ጋር እንድትለያይ እኛ በኔ በኩል ነው ብዬ መናገር ያለብኝ። እኔ አልፈልግም በራሴ በኩል። ግን አብርሃም መስመር ሴንተር ላይ ሲገባላት ሩታ ምን ማድረግ እንዳለባት ታውቃለች። ኦዲየንሶች አትቸኩሉ፣ የቸኮለች አፍሳ ለቀመች። ነገር ሳይጠራ ዛሬ ተረላ በዛባችሁ እችላለሁ። ነገርን ከስሩ ውሃን ከጥሩ ነው የሚባለው። አዎ ነገሮች መጥራት አለባቸው። ምክንያቱም የሴት ልጅ እድሜ የወንድ ልጅ እድሜ ልዩነት በጣም ሰፊ ነው። የሴት ልጅ አንድ ወርም ሆነች አንድ ቀን አንድ አመቷ በጣም ብዙ ነገሮቿን እንዳይሆን አርጎባት ነው የሚሄደው። ስለዚህ ሩታ አረፈደም ማስተዋላ ላይ ነች ያለችው። አሁንም ትክክለኛው መስመር ሲመጣ ሩታ አብርሃምን እንዴት እንደምትቀበለው ታውቃለች፣ እኛም ሳንነግራት። ነገር ግን ዛሬ የተለቀቀው ቪዲዮ እውነት ልንገራችሁ ማለት ነው። ይሄ ዩኤል አይ ቲንክ ስሙ ልጁ በራሱ ትንሽ ተደነባብሯል። ፊቱ ላይ ፌዝ ምናምን ሳቅ እፍረት እየታየበት ነው።
ይሄ ደግሞ ከሰራው ስራ እንዳይመስላችሁ ማለት አብርሃም እና እሱ መካከል ተደዋውሎ ተነጋግረው በቃ እኔ ሁሉን ነገር ፊክስ አረግልሃለሁ ብሎት ነው የመጣው። እኔ እንደዛ ነው የተረዳሁት። ቤተሰብ ይቅርታ አድርጉልኝ። እንግዲህ እንደ መልካችን ባህሪያችን ይለያያል አይደለ? ሁላችንም አስተሳሰባችንም ይለያልና እኔ ደግሞ ይሄን ቪዲዮ ሳይ ሐሰት እንደሆነ ማለት ማስረጃ ብለው ያሉት እኛ ከምናውቀው ውጪ የለም። በነገራችን ላይ ነፃነትና አብርሃም ድሮ ፍቅረኛሞች እንደነበሩ የማይካድ ሀቅ ነው። አሁን እኛን ተጨማሪ ሩታ አየች የተባለው ፎቶ ምናምን ውሸት ነው ፎቶሾፕ ነው እያላችሁ ነው። መቼስ የነበራቸውን ታሪክ አብረው ሲጫወቱ ሲዝናኑ ላይፍ ሲያሳልፉ የነበረው ቪዲዮም እሱ ፎቶሾፕ ነው እንዳትሉን እንዴ። በዚህ ልክማ እኛ አንሸወድም። የፈለገ የአብርሽና የሩታ ሰላም ማውረድ ብንፈልግም እቺ ልጅ በሐሰት በተለባበሰ ህይወት ውስጥ ድጋሚ እንድትዘፈቅ አንፈልግም። አብርሽ ጥፋት ላይ ጥፋት አትጨምር። እውነቱን ስነግርህ ማለት ነው። እኔ በራሴ በኩል በጥፋት ላይ ጥፋት አትጨምር። የሚሻለ ነገር ምንድነው? እውነትህን ተናግሮ የመሸበት ማደር። በቃ ጥፋተኛ ነኝ እኔ በቃ አጥፍቻለሁ በል ግድ የለም ቶ 10% ቶ 99% እያልክ ፐርሰንቴጅ ከምታወጣ አንተ ብቻ ተመለስ። እስቲ ተመለስ፣ ከራስ ጋር ተስማማ። እስቲ በራስህ የህይወት መስመር ውስጥ ቀጥተኛ ለመሆን ሞክር። እስቲ ሚስትህን አዳማጩን እስቲ ቁጭ ብሎ በመነጋገር እመን። ሚስትህን እስቲ አክብር። በቃ እስቲ ያኔ ሩታ ፊቷን ታዞርና እናያለን። ምን እቺ ልጅ እንደፈለገች የሚረዳት ከኦዲየንስ እና ከኛ ዩቲዩብ ከምንሰራ ሰዎች እና ከቤተሰቦቿ ውጪ ባሏ የሚረዳት አይደለችም። ሩታ የምታሳዝነች በእውነት ማለት ነው። ሊረዳት የሚችለውን ነገር እሱ ጋር ተጋርዶበታል ከናካቴውምና አሳመነ ካንተ ነገሮችን እሷ ጋር የፈለከው ነገር ምንድነው? በቃ ቶሎም ወደ መታረቅ። ይሄን እሷ አትፈልገውም። አለባብሳ ማለፍ አትፈልግም። ነገ በአረም እንደምትመለስበት ስለምታውቅ ማለት ነው። እና ወንድማችን ልታስተባብል የመጣው በደንብ ነው የሚያስታውቅብህ። እውነቱን ስነግርህ ማለት ነው። እኔ አጥኜ በደንብ አስተውዬ ነው ቪዲዮዎችን የምመለከተውና ፊቱ ላይ ሳቅም እፍረትም የሆነ ብቻ ጥሩ ያልሆነ ነገር ታዩበታላችሁ። አብርሽ ደግሞ ድንጋጤ ይታይበታል ፊቱ ላይ። በዚህ ልክ ማስረጃ ማለባበስ አይቻልም። ነገ ደግሞ ታዩኛላችሁ ቤተሰብ። ነፃነት እውነት አለኝ ብላ ትመጣላችኋለች። ነገ ሳትፈልግ ነው አይደለ? አብርሃም አሁን ቪዲዮ በሷ ታሪክ ስር በታከከ ሁኔታ መጥቷል ለማለት ይቻላል። ለምን? ስለሷና ስለሱ ታሪክን እውነት እንዳልሆነ ነው ልጁን ለምስክርነት ያመጣው። ነገ ደግሞ ነፃነት ቪዲዮ ትሰራለች፣ ጠብቁ። ይሄ ነገር እንደዚህ እየተለባበሰ የሚቀጥል አይደለም። ስለዚህ አንተ ዋሽተህ ከሩታ ጋር ከምትታረቅ ይልቅ እውነት ሆነ ቅረባት። ግድ የለም። እንደ ሩታ የዋህ ልጅ የለም። በነገራችን ላይ በጣም የዋህ ልጅ ናት። እንደ እውነተኛነቷ እኮ ነው እንደዚህ ሙጭጭ ብላ ቶሎ እንዳትታረቅ ያረጋት። በቃ እውነት አለ ውስጧ። ያንን እውነት አለባብሳ መታረቅ አትፈልግም እንዴ። ማን እሷ የምትመስለው ራሷን ብቻና ብቻ ነው። በቃ ሰዎችን መምሰል አትችልም፣ ማስመሰል አትችልም። ስለዚህ እቺ ልጅ ብትጎዳም ብቻዋን መጎዳት እንጂ ከእውነት ካልሆነ ነገር ጋር መጋፈጥ ስለማፈልግ አሁን ላይ እናንተ የሄዳችሁበት መንገድ በጣም ያስቂኝ ነው። የምር አስቂኝ ነው። አብርሽን በዚህ ልክ ደግሞ ሌላ ጌም ይዘት መጣለ ብዬ አላሰብኩኝም። ማለት ያስታውቃል። በቃ የሆነ ፌክ ነገሮች እንዳሉበት በደንብ ነው የሚያስታውቀው። በዛ ላይ ደግሞ አንተና ነፃነት የማትተዋወቁ ሰዎች እንዳሉ ናችሁ፣ ግልጽ ነው። በቃ ከዚህ በፊት ሪሌሽንሺፕ ነበራችሁ፣ ተቋረጠ። የሆነ ቀን ላይ የተለቀቁት ቪዲዮዎች ደግሞ እንትኖች ሊሆኑ አይችሉም። ምንድነው የፎቶሾፕ ሊሆን አይችልም። ለምን? ላይፍ ስለነበራችሁ ማለት ነው። ሜቢ ቅርብ ጊዜ እኛ ሳናየው ለሩታ ያሳያችኋት ነገር ፎቶሾፕ ነው ካላችሁ አናውቅም። ሩታ ደግሞ እሱን መለየት በደንብ ትችላለች። ከዚህ በፊትም እኮ አይተዋለች እሷ። እና ዳግመኛ በህይወቷ ላይ ቀልድ እንዲበዛባት በህይወቷ ላይ እንዲቀልድባት ስላልፈለገች ይህንንም የእርቅ ጥሪ ሽረዋለች ለስንተኛ ጊዜ ማለት ነው ሩታ። አሁንም ቢሆን ሩታ ጋር የማጠግብ እንጀራ ከምጣዱ ያስታውቃል። እሷ ነገሩ በደንብ ግልጽ ሆኖ በቃ ብላ ያመነችበት ጊዜ ብቻና ብቻ ነው ከአብርሽ ጋር መታረቅ የምችለው። ሰምታችኋል አይደል ቤተሰቦቼ? የዋሆች አብዛኞች የዋሆች ማለት ነው። ሩትዬ ታረቂ ምስኪኖች፣ በጣም ታሳዝኑኛላችሁ ኦዲየንሶች። ምክንያቱም በቃ አብርሽ ያለው ነገር ሁሉ ነገር ተስተካክሎ የተቀየረ ሁሉ ነገር እውነት ነው። እሷ ጋር ያለው ነገር ነው ልቧ የደደረው ምናምን ያላችሁና እሱን ደግሞ እውነት ይዞ መጥቶ እንኳን እንዴት አታምነውም እንዴት እሻትልም የምትሉ ሰዎች አትሞኙም፣ አትቸኩሉ። እሺ
አትቸኩሉ፣ ቀስ በሉ፣ ተረጋጉ። ዘመኑ የፍየል ነው የበግ አይደለም። እንዴት መሰላችሁ? አንዳንዴ ስታዩ ቪዲዮዎች በማጥራት እዩ፣ በማስተዋል እዩ። ጥፋት ማጋነው ማጋኑ ትክክለኛ እውነት ያለው ስታዳምጡ ከቀልባችሁ ሆናችሁ፣ ስትመለከቱ ከማስተዋላችሁ ሆናችሁ ይሁንና እኔ ተረዳሁት እውነት ይሄ ነው። አብርሽ ድጋሚ ስህተት እየሰራ ነው። ለምን ነክታ ያላችሁን ነፃነት ቪዲዮ ትሰራለች? ምክንያቱም እሷና አብርሃም ማከል የሐሰት የሚባል ነገር የለም። ብዙ ነገር ስላሳለፉ ማለት ነው። አሁን ላይ ፌክ ነው ተብሎ ቢመጣ እማጠግብ ነገር ነው። ስለዚህ ዝም ብላ አታልፈውም። እሷ ነገሩን ትቻለው ስለሱ ብትልም ዝም ብላ የምታልፈው ነገር አይደለም። እና ልጁ ተጨናንቆ ነበረ። ሩታ እሺ ብላ በቃ እንዲታረቁ ነው እሱ የፈለገው እንጂ ይሄ ልጅ ምንም አይነት ያልሆነ ህይወት ውስጥ ገብቶ አይደለም። ሲጀመር ማለት ነው ነፃነት እንዲህ አይነት ታሪክ አለኝ ብላ ታሪኳን ወደሱ ይዛ ስትመጣ እኮ እውነታ ብሎ ነው እሱ ይዞ የመጣው ወደ ሚዲያ አይደል አብሯት። ስለዚህ በሱ ስር ብትመጣም ፎቶሾፕ የተባሉት ነገሮች ግን እኛ ያየናቸው ግን የተለቀቁልን ጠቅላላ ፎቶሾፖች አይደሉም ምን ለመናገር። እና በዚህ ልክም ደግሞ እኛን ገገማ አታድርጉን። አብርሽዬ ግድ የለም ከእውነት ጋር ሙጭጭ በልና በቃ አንተ ለመቀየር ብቻ ትጋ። ግድ የለም ያኔ እንኳን ሩትዬ ኦዲየንስ ሁሉ ይቅርታ ያደርግልሃል። ስለዚህ አሁንም አልተመቻመችንም ማለት ነው እውነታዋ እስክትገለጥ ድረስ አለባብሰን እኛ ልጃችንን አንሰጥም። ቤተሰብዬ እናም ያለው ሁኔታ ይሄ ነው። ለማንኛውም ቀጣይ ሲዝን የምንከታተል ይሆናል። ቤተሰብ ነፃነት ደግሞ ቪዲዮ መስራቷ የማይቀር ነው። ሰላማችሁ ይብዛልኝ።